ሰላም ሰላም እንደምን አላችሁ የዩቲዩብ ተመልካቾቻችን ዛሬ ይዤላችሁ የመጣሁት ዲሂን ክሬም እና የፌስ ሴረም ነው። ይሄ እንደምትመለከቱት ይሄ ፈሳሽ ነው። ይሄ ደግሞ እንደምትመለከቱት ይሄ ክሬም ነው ማለት ነው። በጣም ለውጥ ያየሁበት ፕሮዳክት ነው ማቀርብላችሁ። ትንሽ ቆይቻለሁኝ እንደዚህ አይነት ነገር ከመልቀቄ ግን በዚህ ስራ ተመልሻለሁኝ። ለእናንተ ሞክሬ አሪፍ ያልኳቸውን እቃዎችን አስተዋውቅላችኋለሁ ማለት ነው። በመጀመሪያ ስለዚህ ፕሮዳክት ማውራት የምፈልገው ነገር ቢሆን ኦሪጂናል እና ፌክ አለው። እንደምትመለከቱት ኦሪጂናል ከሆነ እንደዚህ አይነት አርማ ነገር ተለጥፎበታል ያለው፣ ግን ፌክ ከሆነ አይኖረውም ማለት ነው። እንደገና በውስጡ ላይ ኦሪጂናል አሁን እኔ ስለተጠቀምኩት ነው እዚህ ጋር ወረቀት ነገር ነበር የተለበረበት። ፌኩ ግን አብዛኛውን ጊዜ የለውም፣ ግን ስትከፍቱት ልክ እንደ ታሸገ ሆኖ ነው እንትን የሚላችሁ ማለት ነው የሚያቀርቡላችሁ። እናም አብዛኛውን ጊዜ ጥሩ ቦታ አለ አይደል? ኦሪጂናል እቃ ከሚሸጡት ቦታዎች ሄዳችሁ ስትገዙ እንዳትሸወዱ፣ እነዚህ ነገር ተመልክታችሁ ግዙ። ምክንያቱም ፌኩ ፕሮዳክት ብዙ አይነት ሳይድ ኢፌክት ስላለው ማለት ነው። ፊታችሁን የማሳከክ፣ ፊታችሁን የማቃጠል፣ እንደገና ባዕድ የሆኑ ነገሮች ፊታችሁ ላይ የመውጣት እድሉ በጣም ሰፊ ነው። እናም አሁን የምነግራችሁ ላብራራ የምፈልገው ስለ ፌስ ሴራሙ እንዴት አድርጋችሁ መጠቀም እንደምትችሉና ጥቅሙ ነው። ይሄ ለማቅያ ነው፣ ስፔሻሊ ፊታችን። እኔ አሁን ተጠቅሜው ትንሽ ነው የቀረው። በጣም ለውጥ ስላየሁበት ነው የማቀርብላችሁ። ማዲያት ያለባችሁ ሰዎች፣ ቡግር ያለባችሁ ሰዎች፣ ጥቋቁር ነገር ፊታችሁ ላይ ያለባችሁ ሰዎች በቀላሉ ይሄን ሴረም በመጨረስ በጣም ለውጥ ታዩበታላችሁ። ቀንና ማታ ላይ ደግሞ ከተጠቀማችሁ በጣም ጥሩ ለውጥ ነው የምታዩበት ማለት ነው። ይሄኛው ደግሞ ለገላ፣ ለእጅ፣ ጉልበታችን አካባቢ ጥቁር ቦታ የሰውነታችን ብብት ስር እንደውም አንገታችን አካባቢ የሚጠቁርበት ፓርት ላይ የምትጠቀሙት ነው። በጣም ለውጥ አይቼበታለሁ። በጣም ነው የወደድኩት እና ይሄን ይመስላል ያለው። ተመልካቱ እናም ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሚቀጥለው ላይ ደግሞ በጣም ጥሩ ቪዲዮ ይዤላችሁ ቀርባለሁኝ። በጣም ነው የምወዳችሁ። እናመሰግናለን።